በሰርጌ 72 ሰዓት ውስጥ ነበረ ፍቼ የጠየቅኩት። የሕክምና ተማሪ ነበርኩኝ። ባሌም የነበረው መምህሬ ዶክተር ነው። ኮፒ ሊንክ እንዳይረሳ 20 ጊዜ ቀጥታ ወደ ታሪካችን ብዙዎች ጋር እንዲደርስ ታሪክ። ይህ መምህሬ ሳር ቅጠሉ የሚወደው በስነ ምግባሩ የተመሰገነ በመልኩም እጅግ በጣም አማላይና ቆንጆ ሰው ነው። አዎ ይህን ዶክተር የማይወደው የማይፈልገው የማይመኘው የትምህርት ቤቱ ሴት የለም። ከመልኩ ማማር ስትይ ከጉብዝናው፣ ከጉብዝናው ስትይ ከባህሪው ስትይ ደግሞ ከሀብቱ ብቻ እንዲህ ነው ብለሽ እንደዚህ የምትጥይለት ምንም አይነት እንከን የምታወጪለት ሰው አልነበረም። ይህን ሰው ያወቅኩት ገና ሕክምና መማር በጀመርኩኝ ሰሞን ነበር። አዎ እኔ በትምህርቴ ጎበዝ የምባል በመልክ የማምር የተረጋጋው ብዙም ይሁኝ የማላበዛ አንገቴን ደፍቼ ትምህርቴን የመማር ትምህርቴ ላይ የሚያተኮርኩኝ ቸካይ ተማሪ ነኝ። በዚህ መሃል ይህ ዶክተር እኔ ላይ የተለየ ትኩረትና የተለየ እንክብካቤ ማሳየት ጀመረ። ለኔም ሜንቶሬ፣ መካሪ እንዲሁም ደግሞ የቅርብ ተከታታይ ሆኖ ቁጭ አለ። እኔን ሲከታተለኝ እንደ አባት እንደ ወንድም እንጂ እንደ አንድ መምህር አልነበረም። በእያንዳንዱ የትምህርት እንቅስቃሴና ውሎዬ ላይ ብዙ ተጽዕኖዎችና ብዙ አስተዋጽኦዎች ነበሩት። እሱ እኔ ላይ ባደረገው ተጽዕኖና አስተዋጽኦ በራሴም ጉብዝናና ጥረት ተነሳስቼ ውጤቶቼ እጅግ በጣም አመርቂና በጣም ቆንጆዎች ነበሩ። አዎ ያም ሲሆን ግን አንገት ደፊ የተረጋጋው እኔም ውብና ቆንጆ ሴት ነኝ። ያየኝ ሁሉ የሚመኘኝ ያየኝ ሁሉ የሚወደኝ ከሃይ ስኩል ጀምሮ ዛሬም እስከ ሕክምና ትምህርት ቤት ድረስ እኔን የማያስቸግር እኔን የማይወድና የማይመኝ አንድም ወንድ የለም። እኔ ግን አንድ ሰው ህይወቴ ውስጥ አለ። ያ ሰው ገና ከሃይ ስኩል ጀምሮ የምወደው የሚወደኝ ፍቅረኛዬ ነው። አዎ እኔና እሱ የድሃ ልጆች ነን። ቢሆንም ግን እጅግ የሚያስቀና ፍቅር አለ በመካከላችን። ፍቅራችን ብዙም ይሁኝ ያለና ገሃድ ወጣ አይደለም። እኔና እሱ በምንገናኘው መንገድ እንገናኛለን፣ በምንቀራረበው ልክ እንቀራረባለን። ነገር ግን ሽፍንፍንና ድብቅ ነው የኔና እሱ ግንኙነት። እሱም በጣም የድሃ ልጅና የሚስኪን ቤተሰብ ሰው ስለሆነ አንድ ቀን ትምህርቱን ጨርሶ ቤተሰቡን የመቀየር ትልቅ ህልም አለው። እኔም ዋጋ ከፍሎ ያስተማረኝ ቤተሰቤን ትልቅ ደረጃ ላይ ደርሼ ማሳየት የምፈልግ ወጣት ነኝ። በዚህ ምክንያት እኔና ፍቅረኛዬ ለረጅም ዓመታት አብረን ስንቆይ አንድ ህልም አንድ ታርጌት ነበረን። ያም ህልምና ታርጌታችን በተመረቅን ማግስት እንጋባለን፣ ስራ እንደያዝን ወደ ትዳር እንሄዳለን፣ አብረን እንሰራለን፣ አብረን እናድጋለን፣ የቤተሰቦቻችንንም ህይወት አብረን እንለውጣለን ተባብለን ቃል ተገባብተን መገናኘት ባለብን ልክ እየተገናኘን ማውራት ባለብን ልክ እያወራን ቀሪ ሰፊ ጊዜያችንን ግን ለትምህርትና ለዓላማችን ሰጥተን እንኖር ነበር። በዚህ መሃል ይህ ፕሮፌሰር በእኔ ፍቅር ወድቆ ነበር። ያንን እኔ አላቅም። እሱም እኔን የሚረብሽና እኔን የሚበጠብጥ አንዳችም ነገር አሳይቶ አድርጎም አያውቅም። እሱ ሁሌም የሚያደርገው ከጎኔ ሆኖ እንድበረታ፣ እንድጀግን፣ ጎበዝ ተማሪ እንድሆን፣ ካለኝ ላይ እንድጨምር የሚያግዘኝ የሚደግፈኝ አስተማሪ ነበር። ከዚህ አስተማሪ ጋር ከተማሪና ከአስተማሪነት ባለፈ ቅርብ የሚባል ወዳጅነት ነበር። አንደኛ ጎበዝ ተማሪ በመሆኔ አብልጦ ይወደኝና እኔ ላይ ትኩረት ያደርግ ነበር። እኔም ማውቀውን ነው የምልሽ። እሱ በርግጥ አሁን ላይ ተገለጠልኝ የምነግርሽ ነገር ሌላ ትኩረት ነበረው እኔን ካየኝ ቀን ጀምሮ። ሁለተኛ ሜንቶሬ ነበር፣ የቅርብ አለቃዬም ነበረ፣ የቅርብ ተጠሪዬም ነበር። ስለዚህ እሱን ድጋፍ የሚጠይቁ ስለነበሩ ሌሎች ሜንቶር እንደሚያረጋቸው ተማሪዎች ብንቀራረብም ከኔ ጋር ግን እልፍ ያለ ጥልቀት ያለው ግንኙነት ነበር። ለምን እየደወለ ቼክ ያደርገኛል፣ የደረስኩበትን ያረጋግጣል፣ በስልክም እናወራለን። ትምህርት ቤት ብቻ አልነበረም ግንኙነታችን። አይደርስ የለ የመመረቂያችን ጊዜ እየደረሰ መጣ። እኔም ከዋንጫ ተመራቂዎች ከዋንጫ ተሸላሚዎች አንዷ ነበርኩኝ። ትምህርቱን አጠናቀን ፈተናውን ተፈትነን ለምርቃት እየተዘጋጀን ባለንበት ወቅት ከዚህ መምህሬ ጋር ምርቃታችን እየተቃረበ በመጣ ቁጥር ከሌላ ጊዜ በተለየ የሚያገናኘንና ከሌላ ጊዜ በተለየ የሚያቀራርበን ብዙ ኬዞች ነበሩ። የመጨረሻዎቹ ሳምንት ላይ ግን የማልጠብቀው ነገር ተከሰተ። አንድ ቀን ቢሮ አስጠራኝ። ቢሮ ላይ ቁጭ ብለን እያወራን ስለ ትምህርቱ ስለተፈጠረው ነገር ከተነጋገርን በኋላ የዋንጫ ተሸላሚ ተመራቂ መሆኔን ካበሰረኝ በኋላ እንኳን ደስ ያለሽ አለኝ። እንኳን አብሮ ደስ አለን። ይሄ እኔ ብቻ ሳይሆን ያንተም ውጤት ነው። ብዙ ረድተኸኛል፣
ብዙ ነገር አድርገህልኛል። አንተ ከጎኔ ባትሆን ኖሮ የኔ ጥረትና የኔ ልፋት ብቻ የትም አይደርሰኝም ነበር ዶክተር። በጣም አመሰግናለሁ። በጣም ነው ማከብርህ አልኩት። እኔም አመሰግንሻለሁ። ልፋቴና ጥረቴ ምን አላስቀረሽብኝም። ሁሉም ሰው ላይ ስለተለፋ ሁሉም ሰው ውጤታማ ይሆናል ማለት አይደለም። አንዳንድ ሰዎች እንዳንቺ ይለያሉ አለኝ። አመሰግናለሁ አልኩት። አንድ ነገር ልንገርሽ አለኝ። እሺ አልኩት። እኔ በጣም ያረጀች ትልቅ ሽማግሌ ሆነች እናት አለችኝ። ትምህርት ቤት ከተመረኩኝ ጊዜ ጀምሮ አንድ ምኞት ነው ያላት፣ የኔን ሰርግ፣ የኔን ወግ ማድረግና የኔን ልጆች ማየት አለኝ። ታዲያ አልኩት እኔ ግን በዚህ ሁሉ ዘመን አንድም ቀን አይኔ ላይ የምትሞላ ልቤ ላይም የምትገባ ሴትን አግኝቼ አላቅም። ውስጤ ላይ የሳልኳት የምመኛት የምፈልጋት አንዲት ሴት ነበረች። ያችን ሴት በመፈለግና ያችን ሴት በመጠበቅ እናንተ እዚህ ትምህርት ቤት የምትመጡበት ቀን ደረሰ። የመጀመሪያ ክላስ ልሰጣችሁ እናንተ ክፍል የገባሁኝ ቀን አንቺን ሳይሽ የተሰማኝ ስሜት ውስጤ ላይ ተስላና ውስጤ ላይ ተቀምጣ የነበረችዋን ሴት በአካል ተገልጣ ያየኋትን ያህል ተሰምቶኝ ፊል አደረኩኝ። በጣም ደስ አለኝ። ልክ ያየሁሽ ቀን ነበር። እቺ ሴት ናት የኔ ሚስት፣ እቺ ሴት ናት ውስጤ ላይ ያለችው እምፈልጋት እምወዳት ብዬ ከዛም በኋላ በነበረን ግንኙነትና አንቺ ላይ ያየሁትን ፖቴንሻል አንቺ ውስጥ ያለው ብቃትና ኃያልነት በትክክልም ያቺ ምፈልጋት ጎበዟ ታታሪዋ ሴት አንቺ መሆንሽን አረጋገጠልኝ አለኝ። ይሄን ሲለኝ ሰውነቴን ዘፈዘፍ ነበር። በጣም ደነገጥኩ። ከሱ የማልጠብቀው ነገር ነው። በእርግጥ ይህ ሰው እንደነገርኩሽ ነው። እኔ አይደለሁም ተማሪ ሴቱ አይደለም የሱ ኩዮች ያላገቡት መምህራን ዶክተሮቹ ሳይቀር በሱ ፍቅር ያልተለከፈ እሱን የማይፈልግ እሱን የማይወድ እሱን የማይመኝ የለም ነው የሚባለው። እዛ ትምህርት ቤት ግርማ ሞገሳም ነው፣ ጎበዝ ነው፣ ጨዋ ነው፣ ጥሩ ሰው ነው። አዎ የዓላማ ሰው ነው፣ መልከኛ ነው፣ ባለሀብትም ነው። ሀውለት ያንን እያለኝ ቀጥ ብዬ አይኔን አፍጫየው የነበርኩት እኔ አንገቴ ቅንጥስ ብሎ ስብር አለ። እባክሽ እንዳታሳፍሪኝ። እስከዛሬ ያልነገርኩሽ እስከዛሬ ስለ እንደዚህ አይነት ሐሳቦች ያላነሳሁት ከትምህርትሽ ላስተጓጉልሽ ወደኋላ ላረግሽ ስላልፈለኩኝ ነው። እንደዚህ አይነት ሐሳቦችን ጭንቅላትሽ ላይ ከትቼ እኔን ስታይኝ እንድትሸማቀቂና እንድትረበሽም ስላልፈለኩኝ ነው። ለራሴ አንድ ቃል ገባሁኝ። እቺን ልጅ አስተምሬ ትልቅ ቦታ ደርሳታለሁ፣ ከዛም አገባታለሁ፣ ሚስቴ ትሆናለች፣ ጥሩ ልጅ ናት አልኩኝ። የምፈልገው እርጋታ አንቺ ላይ ያለ፣ መልክሽም ጉብዝናሽም እርጋታሽም ሁሉ ነገርሽ ለኔ ተፈጠርሽ ሴት ነሽ። እባክሽ እምቢ እንዳትኝ። ይሄን ጉዳይ አስቢበት፣ ተመረቂና ቀጥታ ወደ ሰርግ እንሂድ። እኔ ካንቺ ምንም አልፈልግም፣ ጋብቻና ጋብቻ ብቻ ነው የምፈልገው። እናቴም ሳትሞት ላስደስታት አለኝ። አንዲትም ቃል አልተነፈስኩም። ጠረጴዛ ላይ የነበሩትን ወረቀቶች ሰብስቤ አንገቴን እንዳቀረቀርኩኝ ከዛ ክፍል ለቅቄ ወጣሁ። ክፍሉን ለቅቄ የወጣው በጣም እየተገረምኩኝ እየሳኩኝ አለመገጣጠም እየገረመኝ ነበር። ምን ያህል ሴቶች እሱን ለማግኘት እሱን በመፈለግና እሱን በማለም ውስጥ እንቅልፋቸው እንደሚያድሩ አውቃለሁ። የቅርብ አጠገብ የሚቀመጡ ሴት ጓደኞቼ ሳይቀሩ ክላስ ሲገባ ልባቸው ትርክክ ድንግጥ እንደሚልለት አውቃለሁኝ። ብዙ መምህራኖች፣ ቆነጃጅቶች፣ የሱ ኩዮች፣ የሱ ባቾች የሆኑ ሴቶች ሳይቀሩ በሱ ፍቅር የወደቁና የተንበረከኩ መሆናቸውን እሱን ሲያዩ እንዴት ሚንሰፈሰፉና የሚፈልጉት ወንድ እንደሆነ አውቃለሁ። ይሄ የአደባባይ ምስጢር ነው፣ የግቢያችን ወሬ ነው። ከግቢያችን ታዋቂው ምርጡ ቆንጆ መምህር ነው። ይህ ሰው እኔ ላይ ጣለው። እኔ ሌላን ወንድ ማፈቅር እኔ ላይ ልቤን ለሌላ ወንድ ሰጥቼ እሱን እየጠበቅኩኝ ያለምንም ነገር እሱን እየፈለግኩኝ ያለችን ሴት ወደደ። የሚገርም ነው። መቼም እንደማላገባው እያሰብኩኝ ነበር ከዛ ክፍል የወጣሁት። እሺ ብዬ የሱ ሚስት ሆናለሁ። የሱ ሚስት ሆኜ ከሱ ጋር አድራለሁ፣ ከሱ ጋር ተኛለሁ፣ ከሱ ጋር ህይወት የሚባላን 3 እና 4 ቀን አሳልፋለሁ ብዬ በዛይ ሰከንድ ፈጽሞ አላሰብኩም። ለእድሉ እያዘንኩለት ለእድሌም እየተገረምኩኝ ነበረ ክፍሉን ለቅቄ የወጣሁት። ህይወት ታዲያ ዙሪት አይደለች? ዞራ ዞራ እሱ ላይ ጥለኝ እሱን አግብቼ በ72 ሰዓታት ውስጥ ፍቺን ጠየቅኩኝ። እኔና ከ7 ዓመት በላይ ካጠገቤ የነበረው ፍቅረኛዬ አንድ ቃል ነበረን። ሳንጋባ ምንም አይነት ጾታዊ ግንኙነት ወይም ደግሞ ወሲባዊ ግንኙነት ላይኖረን ቃል ገብተን
ይህን ሁሉ ዘመን ያለ ግንኙነት በፍቅረኝነት ብቻ ነበረ አብረን ይኖር ነው። ከተመረቅንና ስራ ከያዝን በኋላ ግን ልንጋባ በጣት የሚቆጠሩ ወራቶች ሲቀሩ እኔም እንደ ሴትነት ወጌ ያገኘኋትን ሁሉ ሳንቲም እየለቃቀምኩ ለቤቴ ትንሽ ትልቅ ሳልል እቃ ማሟላት በጀመርኩበት አንዱ ቀን በማታ የገዛሁትን እቃ ይዤ ወደ ቤቱ ሲሄድ ያልጠበቅኩትን ነገር ነበር ያየሁት። ከሌላ ሴት ጋር እጅ ከፍንጅ ፍቅረኛዬን ያዝኩት። በመመረቂያ ማግስቴ መምህሬ ያቀረበልኝን የፍቅርና የጋብቻ ጥያቄ ለሳምንታት ምንም አይነት መልስ ሳልሰጥ ጸጥ ብዬ ዘግቼው ከረምኩኝ። ስልኩንም አላነሳም ነበር። ከሳምንታት በኋላ ግን ልንመረቅ 1-2 ቀን ሲቀረን ከሱ መውሰድና ማስተካከል የነበሩብኝ ወረቀቶች ነበሩና ቢሮ የመሄድ ግዴታ ውስጥ ገባሁኝ። ቢሮ ሲሄድ አልነበረም። ደወልኩለት እንደምፈልገውና እሱ ጋር ያሉ አንዳንድ መውሰድ ያሉብኝ ወረቀቶች እንዳሉ ስነግረው በፍጥነት እንደሚመጣና እዛው እንዲጠብቀው ነገረኝ። እንዳለውም ብዙም አልቆየም። በፍጥነት ወደ ቢሮ ደረሰ። ሰላምታ ከተቀያየርን በኋላ ለምንድነው የዘጋሽኝ? ስልኬን ማንሳት እኮ ምንም ችግር አልነበረውም። እኔ ካንቺ የምፈልገው ቀጥታና አጭር መልስ ነው። መፈለግም አለመፈለግም መብትሽ ነው። መዝጋት ግን የለብሽም ነበር አለኝ። አይ ምን ማለት እንዳለብኝ ስላላወቅኩኝ ነው ዶክተር፣ በጣም ይቅርታ አልኩት። ችግር የለውም። እስከ ዛሬ ድረስ ጠብቄሻለሁ። እስከ ዛሬ ድረስ አፍቅሬሻለሁ። እስከ ዛሬ ድረስ አንቺን ላለመረበሽ፣ አንቺን ላለመጉዳት ስል የኔን ስሜት ጎድቼ ስሜቴን አፍኜ ትክክለኛው ቀን እንዲመጣ መስዋዕትነት ከፍያለሁ። ከዚህ በኋላ ምንም የምከፍለው መስዋዕትነት፣ ምንም የምጠብቀው ጊዜም የለም። ሀሳብሽን እንድሰጪኝ እፈልጋለሁኝ። ቁርጡን ነገር ንገሪኝ፣ አትሸማቀቂ፣ ምንም ችግር የለውም አለኝ። እንዳለውም እሱን ማስጠበቅና በዝምታ ልቡን ማንጠልጠል እንደሌለብኝ ተሰማኝ። እሱን ማግባት እንደማልችል አውቀዋለሁ። ምክንያቱም እማፈቅረው እምጠብቀው እኔም ለረጅም ዓመታት ነገ ከነገ ወዲያ ተመርቄ ላገባው ስጓጓ የነበርኩት እኩያዬ ፍቅረኛ አለኝና ይህን ዶክተር ምንም ቆንጆ ቢሆን፣ ምንም ሀብታም ቢሆን፣ ምንም ደግና መልካም ሰው ቢሆን ማግባት እንደማልችል አውቃለሁ። ፈርጠም ብዬ ይቅርታ ዶክተር፣ ጥያቄህን መቀበል አልችልም አልኩት። ለተወሰኑ ደቂቃ ጸጥ ካለ በኋላ አንገቱን ካቀረቀረበት ቀና ሲያደርግ ፊቱ ላይ ያየሁት ሐዘን፣ ፊቱ ላይ ያየሁት መረበሽ ለመጀመሪያ ጊዜ ነበር። ያ ሐዘኑና ያ መረበሹ እስከ ዛሬ ድረስ ፊቴ ላይ የመጣ የሚረብሸኝና ብርግግ የሚያደርገኝ ከባድ ስሜት ነበረ። አው ፊት በዚህ ደረጃ ሲናገር፣ ፊት በዚህ ደረጃ መልስ ሲሰጥ፣ ፊት በዚህ ደረጃ ሲለዋወጥ፣ ሲያዝንና የልብን መሰበር የውስጥን ሐዘን ሲያንጸባርቅ ለመጀመሪያም ለመጨረሻም ጊዜ እሱ ጋር ነበር ያየሁት። የኔና የዶክተር ግንኙነት ያኔ በዚህ ተቋጨ። አው ለረጅም ቀናት ግን የፊቱ ላይ ያነበብኩትና ያየሁትን ነገር ሳስታውስ ልቤ በጣም ይደነግጥና ይበረግግ ነበር። ተመረቅን። ከምርቃታችን በኋላም እኔም ሆነን ፍቅረኛዬ ስራ ለማግኘት ረጅም ጊዜ አልፈጀብንም ነበር። ወዲያው ነው ስራን ያገኘነው። ስራ ካገኘን በኋላ ወትሮን ፍቅረኛዬ ብቻውን ነበርና ተከራይቶ የሚኖረው ትንሽ ሻል ያለች ቤት እንዲከራይ ያደረኩኝ። አብሮ ለመኖር አብሮ ለመዝለቅ እንዲሆነን ምንም የለንም። የድሃ ድሃዎች ነን። ስራ ካገኘንና ቤቱንም ከቀየርን በኋላ ከዚህ በኋላ ምንድን ነው የምንጠብቀው? በቃላችንና በስምምነታችን መሰረት አሁን ቀጥታ ወደ ጋብቻና ወደ ቀለበት እንሂድ የሚል ጥያቄን ማቅረብ ሲጀምር እስኪ ቆይ 1-2-3 ወር እንኳን ደሞዝ ላገኝ፣ አይተወሰነ እንኳን ትንሽ እቃዎችን እናሟላ፣ ትንሽ እንቆይ ባይ ሆነ። ያንንም ቢሆን አልተቃወምኩትም። ልክ ነው። 1-2-3 ወር ደሞዛችንን ከወሰድን በኋላ ቤታችንም ውስጥ የጎደለውን ነገር ካሞላላን በኋላ እንደርስበታለን ብዬ አምኜ ተቀበልኩት። በዚህ መሃል ግን እኔ በማገኛቸው ሳንቲሞች በማገኛቸው አጋጣሚዎች ሁሉ ለቤቴ ለኑሮዬ ያስፈልጉኛል ብዬ የማስባቸውን ከማስታጠቢያ አንስቶ እስከ ብርጭቆ፣ ከማንቆርቆሪያ አንስቶ እስከ ሲኒ ድረስ በየመንገዱ እየገዛሁኝ ወደ ቤት ይዤ ሄድ ነበር። በዚህ መሃል አንድ ቀን በጣም የምታምር የውሃ ብርጭቆ ከነጆኳ መንገድ ላይ ሳልፋ ያለሁኝ። ያንን ጆክና ብርጭቆ ከገዛሁኝ በኋላ መሽቶ ነበረ። እቤት ይዤ መሄዱ አልተመቸኝም። እናቴ ቤት ይዤው ከገባው በኋላ መልሼ ይዤ እወጣለሁ እንዴ? ምን እላቸዋለሁ? ቢመሽም እዛው ቤት ሄጄ ላስቀምጠው አልኩኝና